የኔ ልጆች እንግዲህ ከዛሬ ጀምሮ አጠቃላይ ልምምዳችሁን በእኔ ቤት ታደርጋላችሁ። ታዲያ ይሄንን ልምምድ ስታደርጉ ስራችሁን በአግባቡ ካልተወጣችሁ ከዚህ ቤት መጥለቅ የለም። እሺ፣ ጥያቄ ካላችሁ እቀበላለሁ። ጋሻኔ ግን እንቅልፋችን ሲመጣ ማለት ሲደክመን ወደ ቤት መሄድ እንችላለን። ለሁሉም ለድካማችሁ ማሳረፊያ ቤት ተዘጋጅቶላችኋል። በመሰረቱ በዚህ አጋጣሚ ሰብሰብ ነው። ቤታችን በሀገር እንደሚመሰል ልነግራችሁ እፈልጋለሁ። የአንድ ሳሎን ማለት ሰለጠነ የምንለው ከተማ ማለት ሲሆን ዕቃ ቤት የምንለው ሽርጉድ የሚበዛበት ሙያ የሚታይበት ክፍል ሲሆን በሀገር ደረጃ ገጠራማ የምንለው የሀገራችን ክፍል፣ መኝታ ቤት ደግሞ በሀገራችን ለሽርሽርና ለመዝናናት የምንመርጣቸው ከተሞች ማለት ነው። ሰው የሚሰበሰበው ሳሎን ላይ፣ ወሬ የሚደራው ከተማ፣ የነገሮች ሁሉ መፈጠሪያ ከተማ ነው። እናንተ ግን ልክ እንደ ዕቃ ቤት ደፋ ቀና ብላችሁ ሙያችሁን እንድታሳዩ ነው ፍላጎት። አሁን የምትችሉትን ስራ ሰራ ብዙ ጋሻኔ የሚበላ ነው የሚጠጣ እንዲህ ስንኖር ይሄውላችሁ ድንገት ወጥቶ ሲቀር ሀዘንን ጸጸትም አለ። እኔም አውቄ ነው ድንገት እንዲቀሩ የፈለኩት። እናንተ ስናስተምራችሁ ድንገት ተመርቃችሁ ለሀገራችሁ የት እንደምትወርቁላት አታውቁት። ከመሀል ብሄር ከመሀል ጎሳ ብቻ ሰፊው ሀገራችሁ ስለሆነ የትም መኖር ትችላላችሁ። እና ይህ ቤት ያን የሀገራችሁ ዜጋ ቤት ለሱ የት ያፈራዋልና መጠቀም ትችላላችሁ። እዚሁ አሁን አቅማችሁ የፈቀደውን ስራ ትሰራላችሁ። ለፈጣሪ ሰጥተህ አንተ ስራ መጀመር ስታጠናቅቅ ያኔ እናትህ ደስ ስለሚላት ስለሱ አታስብ። ውይ ጉድ ጋሽ ዳኜ አሉ እንዴ? ዳይሬክተር የሚቀጥለውን አስከትል። ዛሬ የሚጀምረው ከዘመናዊ ኃይለ ሥላሴ ጊዜ ይሆናል። ኬቶታና አርባምስት ቆማለች። እሺ የምንጀምረው ከአባባ ጃንሆይ ሄደን አስጀምር። አባባ ጃንሆይ አባባ ጃንሆይ የእኛ እናት አባት አሳድገውናል በማር በወተት። አባባ ጃንሆይ የእኛ እናት አባት
መጀመሪያ አንተና እኔ ቤሩት ቀሰለማው ነው ያማቷል። ይሄ እኮ የስራ ቦታ ለዛም የጥበበኞች መንደር። እኛ ጥበበኞች ደግሞ ወገንተኞች ሳንሆን በመንግስትና በህዝብና በፈጣሪ በተፈጥሮና በሰው ልጆች ይሄ የሚሆነው እንደ ጋሽ ዳኜ ባሉ ጥንታዊ የሀገራችን ጥበበኞች የአሁኑማ አልፎ አልፎ እናንተ ሰዎች የምርምር ሰዓት በኋላ ይደርሳል። ስራ ይሰራ ካለበለዚያ አቴንዳንስ ነው የሚይዘው። ሰምታችሁኛል አይደል? ዳይሬክተር ምን እየሰራ ነው? እሺ ኢትዮጵያን እንጀምራለን። ሄደን ጀምር። ኢትዮጵያ
ለዚህሽ ክብርና ሀገር ለዚህ ዝና ያበቋት የተዘመረላቸው አርበኞች በተባበረ አንድነት ነው። ታዲያ ምስኪን ይህንን ዘረኝነት ቆሻሻ በአንድነት እንግደለው። ብርቱ ናቸውና ተራሮችሽ አትፈሪ፣ ከጠላቶችሽ ድል አድራጊው ንጉሣችን የኖረልን ለክብራችን። የሕዝብ እኮ ልብ ብለን ስንገነዘበው ከራሱ ይልቅ ንጉሡን አብልጦ የሚወድ ደግና ጀግና ክቡር ሕዝብ እኮ ነው። እስኪ እንደው አፈርሶን ድምቅ አድርጉልኝና ለዚህች ጀግና እናት ብርቱ ናቸው ተራሮችሽ፣ አይደፈርም መናገሻሽ፣ ድል አድራጊው ንጉሣችን ይኑርልን ለክብራችን እንበላል። ድል አድራጊው ንጉሣችን የኖረልን ለክብራችን። ሰዎች አንተ ግርምሽ እዚህ በጣም ያለ እንዴ? ቆይ አንተ ምን አይነት ሳተፎ መራምላስ? መቼም አንተ ከሰው ልትቆጠር አስበህ እንደ ይቅርታ፣ እኔ እኮ ሰዎች ስትል አሁን ያለ ብዬ እኮ ነው። ይኸውልህ በረከት ቀስ ብለህ ገብሽ። በስንት ድጅት እንደሆነ አላውቅም እንጂ በማደግ እንኳን አልታማ። ደግሞ ግርምሽ ስድብን የመንግስት መግለጫ አታስመስል። ይህ ሰው ከፖለቲካ ፓርቲ ጋር ጸብ አለበት ልበል? ለነገሩ ይኸውላችሁ ሰዎች ኧረ ደግሞ ይኸውላችሁ በቃ ሰዎች